መታደል ታውቃለህ በስራ ትታ እለቻ ጭብጨባለሁ እንዴት እንደምትረዳ ታውቃለህ ለቃሌ ታማ በመንፈስ ሰብሩ እንዴት እንደምታደል ታውቃለህ በስራ ምን እንደምታደል ታውቃለህ ለቃሌ ከሙዚቀኞች ጋር ታጭወት ጭብጨባለሁ ትችልበታለህ የእኛ አምላክ ማዳን ትችልበታለህ መርዳት ትችልበታለህ ድርሶ በከበበ በጠላት ኃይል ላይ በምስጋና ጌጥ ስትወድ እንድንታይ ጦር ይዞ ፊታችን ለተሰለፈብን እንድንዘምርልን በገናን ስሰጠን ምንድነው የሚባለው? አንተ እኮ ጻድቅ ነህ፣ አንተ አዋቂ ነህ፣ አንተ ትክክል ነህ፣ አንተ ትክክል፣ አንተ ጻድቅ ነህ፣ አንተ እጆቻችሁ ከፍ አድርጉና በመንፈስ አንተ ትክክል መልካም ነህ አንተ በለታችሁ ይሰማና እንዴት እንደምታድን ታውቃለህ በስራ እኛ እናውቅም አንተ ግን ትችላለህ እንዴት እንደምትረዳ ታውቃለህ ለቃሌ ታማ አምላክ እንዴት እንደምታድን ታውቃለህ በስራ ማጨብጨብ የሚችል አንድ ሰው ካለ እንዴት እንደምትረዳ ታውቃለህ ለቃሌ ታማ ጮታችሁ ሰማ እንዴት እንደምታድን ታውቃለህ በስራ የእኛ ልቻል አንተ መሰረት ነው እንዴት እንደምትባርክ ታውቃለህ እጆቻችሁ ከፍ አድርጉና ሃሌሉያ ትችላለህ ትችላለህ እጅን በአፍ ላይ ማስጫን ትችላለህ እጅን በአፍ ላይ ማስጫን ትችላለህ ነገር መለዋወጥ ትችላለህ ነገርን ለበጎ ማድረግ ትችላለህ ትችላለህ ሁሉ በእጅ በደጅ ነው ሁሉ በእጅ በደጅ ነው ትችላለህ የኔ ጌታ ትችላለህ 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 በልጆቻችሁ ከፍ አድርጉና እግዚአብሔር አንተ ትችላለህ በሉት የቱን ብር ይሰብሰብ እግዚአብሔር ካልረዳ እግዚአብሔር ቀርቦ ካልወጣ አንተ የእኛ መታመኛ ነህ አንተ የእኛ መታመኛ መታመናችን በአንተ ላይ ነው በሉት እነዚያ በፈረስና በሰረገላ ይታመናሉ ረድኤት ከምትሆን ካንተ ዘንድ መዳንን ከምታደርግ ካንተ ዘንድ አይኖቻችን ወደ አንተ እናቀናለን ረዳታችን አንተ ነህ በሉት እንደ አገር ረዳታችን እግዚአብሔር ነው እንደ አማኝ ረዳታችን እግዚአብሔር ነው እጆቻችሁ ከፍ አድርጉ ቅዱሳን ሁላችሁም በልሳኖቻችሁ ትንሽ ጸልዩ በልሳኖቻችሁ እጆቻችሁን ከፍ አድርጉና ይችላል የኔ ጌታ በሉ ይችላል የኔ አባት በሉ ይታደጋል የምናመልከው አምላክ እጆቻችሁን ከፍ አድርጉና ስሙን
ትናንት ቀይ ባህርን ከፍለህ ያሻገርከው በደረቅ አራምደህ ያሳለፍከው ሕዝብህን ዛሬ ላይ ዮርዳኖስ ያለ ወትሮ ሞልቶ ምን ትጠብቃላችሁ? ታሪክ ሊደገም ነው፣ በቃ ባህሩ ሊከፈል ነው ብላችሁ ስትጠበቁ፣ አሁን ግን እግዚአብሔር እንደዚህ ያለ በሩን ርገጡት ስትል ከአፍ ቃል ወጥቶ ከአእምሮ ስሜት አልፈ እንደዚህ እንለዋለን። አንተ እኮ ጻድቅ ነህ፣ አንተ አዋቂ ነህ፣ አንተ መልካም ነህ፣ ትክክል ነህ፣ አንተ እንደገና ዘምሩ አንተ እንደምታድን ታውቃለህ። በስራት እቶች ብቻ ዘምሩ። እንዴት እንደምታድን ታውቃለህ። በስራ አሁንም እቶች ብቻ እንደምናገርና ምን እንደምታደርግ ታውቃለህ። ለቃሌ ወንድሞች ብቻ ከፋና እንዴት እንደምታድን ታውቃለህ። በስራ እንዴት እንደምታድን ታውቃለህ። በስራት ታምናለህ። እንደምታደርግ ታውቃለህ። ለቃልህ ትናንትና የማይረሳ አንድ ሰው ካለ የሳቁ ነበሩ ባንተ ስታመን ትፈታዋለህ። እንቆቅልሼን ጠላትን ወዳጅ ስታስብ አዩ የሚያመልከው አምላክ ለካ ይሰማ። ደግና ሰምሩ የሳቁ ነበሩ በአንተ ስታመን ትፈታዋለህ። እንቆቅልሼን ጠላቴ ወዳጄ ስታስብ አዩ የሚያመልከው አምላክ ማጨብጨብ የሚችል ካለ ከፍ ያድርግ። እንዴት እንደምታድን ታውቃለህ። በስራት ታምናለህ። ምን እንደምታደርግ ታውቃለህ። ለቃልህ ታማኝ አምላክ እንዴት እንደምትረዳ ታውቃለህ። በስራ ድምፃችሁ ብቻ ይሰማና እንዴት ምን እንደምታደርግ ታውቃለህ። ለቃልህ ታማኝ አምላክ ነህ። እንዴት እንደምታድን ታውቃለህ። በስራት ታምናለህ። ምን እንደምታደርግ ታውቃለህ። ለቃልህ ከሙዚቀኞች ጋር እልልታ ጭብጨባ ለጌታ ያለው ከፍ ያድርግና ክብር ይሁን ለተገባው ለእግዚአብሔር ለአምላካችን ብቻ። ኢየሱስ ጌታ ነው። ሃሌሉያ በሉ እስቲ። ማዳን የአምላካችን ነው በሉ እስቲ። ማዳን የእግዚአብሔር ነው በሉ እስቲ። ሃሌሉያ። እና ፖስት የምናደርጋቸው ማስታወቂያዎች ላይ አንዳንድ ኮመንት እያየው ነበር። አሁን መዝሙር ያስፈልጋል ይላሉ። ልጨፍሩብን ነው አሁን ይሄን ምክንያት አድርጋችሁ ይላሉ። እንጨፍራለን፣ እንዘምራለን። በጊዜውም ያለ ጊዜውም አምልኳችን የማይቋረጥበት የተገባው አምላክ አለ። አጠገባችሁ ላለ ሰው ለእግዚአብሔር ይገባዋል በሉት።
እንደዚህ በሉት ንገሩት ያድናል በሉት ባያድንም ስለሚገባው እናመልከዋለን ሃሌሉያ የኔ አምላክ ቃል ከፉ ከወጣ ይሆናል ልክ እንደተናገረው ዳሻው ይፈጸማል የኛ ለማመን እንኳን የሱን ታማኝነት ከቶ ያስቀረው ዳለው ከመገኘት እግዚአብሔር ብቻ ነው የኛን ጭምር ታምኖ ኪዳኑን የሚያከብር ጽኑ ወዳጅ ሆኖ በራሱ ስም ምሎ ቃል እንደገባል መቼም አይተወንም አይቀርም ያየል ይታመናል የኛ ጌታ ይታመናል አምላካችን ይታመናል የኛ ጌታ ይታመናል የኛ ጌታ ሰሙን ይዋሽ ዘንድ ጌታ እንደ ሰው አይደለም በቃሉ እንዳይሰሰት የሚሳነው የለም ታማኝነት ታጥቋል ልክ እንደ መቀነት ሳይፈጽም አያርፍም ቃሉ ነውና እውነት እግዚአብሔር ብቻ ነው የኛን ጭምር ታምኖ ኪዳኑን የሚያከብር ጽኑ ወዳጅ ሆኖ በራሱ ስም ምሎ ቃል እንደገባለን መቼም አይተወንም አይቀርም ያየለ ይታመናል የኛ ጌታ ይታመናል አምላካችን ይታመናል የኛ ጌታ ይታመናል አባታችን ይታመናል የኛ ጌታ ይታመናል አባታችን እልልታችሁን ጭብጨባችሁን ለተገባው ጌታ ሃሌሉያ የታመነ ጌታ አለ የሚል ለመጨረሻ ጊዜ እንደዚህ ልበለው ምን ይከብደው ብዬ ለየተኛው ለስጋ ምን ያቅተውና ምን ሆነ ብዬ ልፍራ ምን ይከብደው ብዬ ለየተኛው ለስጋ ምን ያቅተውና ምን ሆነ ብዬ ልፍራ ተራራ ላይ ማዳን የቻለው ሸለቆ ውስጥ ኃይሌ እሱ ነው ሁሉን የሚችል ስሙ ኤልሻዳይ የኔ አምላክ ያለ በሰማይ ተራራ ላይ በሉ እስቲ አንዴ ተራራ ላይ ማዳን የቻለው ሸለቆ ውስጥ ኃይሌ እሱ ነው ሁሉን የሚችል ስሙ ኤልሻዳይ የኔ አምላክ ያለ በሰማይ እንዴት እንደምታድን ታውቃለህ በሥራህ ትታመናለህ ምን እንደምታደርግ ታውቃለህ ለቃልህ ታማኝ አምላክ ነህ ብዙ እልልታ ብዙ ጭብጨባ ለጌታ እናመጣለን